የስፔን ላሊጋ የተጀመረው በ1928-29 የውድድር ዘመን ሲሆን ባርሴሎና የመጀመሪያውን የላሊጋ ዋንጫ ያሳካው የመጀመሪያው ክለብ ነው። ከአንድ ዓመት በኋላ በ1929-30 የውድድር ዘመን የጣሊያን ሴሪ ተጀመረ። ጁቬንቱስ ነበር የመጀመሪያውን የጣሊያን ሴሪ ዋንጫ ያሳካው ክለብ። በነገራችን ላይ ጁቬንቱስ ሴሪውን 36 ጊዜ በማንሳት ጣሊያን ውስጥ የሚስተካከለው ክለብ የለም። የፈረንሳይ ሊጋ የተጀመረው በ1932-33 የውድድር ዘመን ሲሆን ኦሎምፒክ ሊዮኖች ነበሩ የመጀመሪያውን ሊግ አንድ ዋንጫ ያሳኩት። ወደ ሀገራችን ብንመለስ በኢትዮጵያውያን አቆጣጠር በ1990 ዓ.ም የተጀመረውን የኢትዮጵያ ፕሪሚየር ሊግ ዋንጫ ኢትዮ ኤሌክትሪክ ሻምፒዮን በመሆን ታሪክ መጻፍ ችሎ ነበር። ክለቡ በጊዜው መብራት ኃይል ተብሎ ይጠራ ነበር። ተወዳጁ የእንግሊዝ ፕሪሚየር ሊግ የተጀመረው በ1992-93 የውድድር ዘመን ነበር። ታዲያ በጊዜው የትኛው ክለብ የእንግሊዝ ሻምፒዮን በመሆን ታሪክ መጻፍ ቻለ? አሰልጣኛቸውስ ማን ይባላሉ? ኮሜንት ሴክሽን ላይ ያስቀምጡልን። ይመቻችሁ።